ሰላም እንዴት ናችሁ ተማሪዎች? ፍሬሽማን ኤግዛም ቱቦች ነን። በቀደም ፓርት 1 ላይ እንግሊሽ ሴክሽን አርሲሲኦሲ ኤግዛም ውስጥ አውጥተን ሰርተን አልፈናል። ዛሬ ደግሞ ማቴማቲክስ ፓርት 2 ሴክሽን 2 አብረን የምናይበት ይሆናል። እናንተ ደግሞ ለኛ ሞቲቬሽን እንዲሆነን ዘንድ ሰብስክራይብ፣ ሼር ኤንድ ላይክ እያደረጋችሁ እንድትደግፉን እናሳስባለን። ቀጥታ ወደ ክላሳችን እንገባለን። እንጀምር። እሺ ኦኬ። ማቴማቲክስ ነው። አሁን ማቴማቲክስ ፓርት በቀደም እንግሊዘኛ እስከ ቁጥር 8 ወይንም እስከ 8ኛ ጥያቄ ሰርተን ነው የለቀቅነው። አሁን ደግሞ ከ9 ጀምሮ ያለውን ማቴማቲክስ ፓርት እስከ 9፣ 10፣ 11፣ 12፣ 13፣ 14 እና 15፣ 15፣ 16 እነዚህ ትንሽ ቁጥር በደጋገም ስላለ ነው 14፣ 15፣ 16 ወይንም 7 አካባቢ ነው ማስ የሚመጣው። ስለዚህ አርሲ ዩኒቨርሲቲ ሲኦሲ ኤግዛም የሚደጋገማል። ስለሚደጋገም ይሄንን ጥያቄዎች ደጋግማችሁ ከሰራችሁ ወይንም በዛ አካባቢ የወጡ ጥያቄዎች ለምሳሌ ሲኩዌንስ አካባቢ ለምሳሌ አምና ሲኩዌንስ አርቲሜቲክ ሲኩዌንስ ከወጣ ዘንድሮ ደግሞ ጂኦሜትሪክ ሊወጣ ይችላል። እዛው ሆኖ ፎርሙን ሊቀይር ስለሚችል በጣም አድርጋችሁ እንድትዘጋጁ በዚህ ፍሬሽማን ኤግዛም ቱቦች እናንተን እየደገፍን እናሳስባችኋለን። ይህንን ለማለት እንወዳለን። ወደ ክላሳችን እንገባለን። እሺ let question number 9 let the second and the fifth term of arithmetic sequence are 17 and 32 respectively. Then the 20th term is A 107, B 100, C 95, D 77. This question is arithmetic sequence, so the given value, the second term is 17 and the fifth term is 32 respectively. እችኛው respectively የምትለውን መርሳት ይገባችሁ። ስለዚህ second term 17 ነው፣ fifth term ደግሞ 32 ነው። then the 20th term is dash. so the 20th term in 20th term እና 20th term እንፈልጋለን ማለት ነው። 20th term ስንፈልግ ገለቿን እንፈልጋለን። ስለዚህ የተሰጡንን ዋሌዎች ይዘን ነው የምንፈልገው ማለት ነው። ቆይ የተሰጡንን ዋሌዎችን ይዘን እንፈልጋለን ማለት ነው። እንፈልግ። እሺ ለት የተሰጡን ዋሌዎች ቱ ስንት ነው? የተሰጠን 17 ነው የተሰጠን። ፊፍዝ ደግሞ ስንት ነው የተሰጠን? 32 ነው የተሰጠን። ሶ አርቲሜቲክ ሲኩዌንስ ፎርሙላው ምንድን ነው ካላችሁ፣ ፎርሙላ አርቲሜቲክ ሲኩዌንስ ኤኤን is equals to a1 plus n minus 1 times d ይሆናል ማለት ነው። ስለዚህ ከዚህ ከሁለቱም ከተሰጡን ከኤ2 እና ከኤ5 ምን ማግኘት አለብን? ፋይንድ a1 and a1 ወይንም ፈርስት ተርም እና ኮመን ዲፍረንሱን ማግኘት አለብን። ሁለቱን ካገኘን የኤ ትዌንስ ቫልዩ ማግኘት አይከብደንም። ስለዚህ መጀመሪያ ኢቫንን እና ዲ ኮመን ዲፍረንሷን እናገኛለን ማለት ነው። ኮመን ዲፍረንሷን እናገኛለን ማለት ነው።
ስለዚህ ዋሎቹን ይዛችኋል። አሁን ኮመን ዲፍረንሷን ለማግኘት ያንን ሁለቱንም ዋሉ እኩል አድርገን መጠቀም አለብን። ይህ በተለይ 9ኛ ክፍል የተማርነው ሊነር ኦፍ ኢኩዌሽን በሚለው ፎርማቲክ ሁለቱን እኩል አድርገን እንጠቀማለን። ስለዚህ ኤ2 ማለት ኤ1 ፕላስ ዲ ማለት ነው። ኤ ፊቭዝ ሁልጊዜም ይሄ ኤ2 ከሆነ ዲ ከኤ2 በአንድ ዋሉ ይቀንሳል። ኤ5 ከሆነ ኤ1 ፕላስ ስንት 4 ዲ ይሆናል። አያችሁ 4 ዲ ይሆናል። ስለዚህ እዚች ጋር ዋሉዎችን እናስገባለን። የኤ2 ዋሉ ስንት ነው? የኤ2 ዋሉ ቅድም አይተናል ሪስፔክቲቭሊ 17 ኢኳልስ ቱ ኤ1 ፕላስ ዲ። የኤ5 ዋሉ ስንት ነው? 32 ኢኳልስ ቱ ኤ1አችን ስንት ነው? ኤ1 አልተሰጠንም ገና ልናገኝ ነው እና 4 ዲ እናደርጋለን። እና ይሄንን ስንቀንስ ስንት እናገኛለን? ይሄን ስንቀንሰው ኔጌቲቭ 15 እናገኛለን። ይሄን ስንቀንስ 0 እናገኛለን። ይሄን ስንቀንስ ምንም -3 ዲ እናገኛለን። ስለዚህ -3 ዲ ኔጌቲቭ 15 ኢኳልስ ቱ -3 ዲ ማይነስ በማይነስ ይጠፋል። ስንት ይቀራል? 15 3 ዲ ይቀራል። ዲያችን ስንት አገኘን? የዲ ቫልዩ 5 አገኘን። አያችሁ የዲ ቫልዩ 5 አገኘን። አሁን ስለዚህ ኤ2 ቦታ ላይ እቺን ኢኩዌሽን ወስደን ዲን እዚህ ከተን ኤ1ን ማግኘት ይችላል። ምክንያቱም የኤ2 እና የዲ ቫልዩ ስለምናውቅ ማለት ነው። ስለዚህ ዲያችን ስታገኘን 5 አግኝተናል ማለት ነው። ዲያችን 5 እንዳገኘን አውቀን ዲያችንን 5 አግኝተናል። የዲ ቫልዩ ኢዝ 5 የኤ2 ቫልዩ ኢዝ 17 ስለዚህ ኤ2 ኢዝ ኢኳልስ ቱ ኤ1 ፕላስ ዲ ሶ ኤ2 17 ኢዝ ኢኳልስ ቱ ኤ1 አይታወቅም ፕላስ ዲ ስንት ነው? 5 ነው። ስለዚህ ኤ1 ኢዝ ኢኳልስ ቱ ስንት ይሆናል? 12 ይሆናል ማለት ነው። ኤ1 ዋሉ አገኘን ማለት ነው። ስለዚህ ስላገኘን ምንድነው የምናደርገው? የኤ20 ቫልዩ እንሰራለን። የኤ20 ቫልዩ እንሰራለን። ኤ20 ኢዝ ኢኳልስ ቱ ኤ1 ፕላስ 19 ዲ ሁልጊዜም ኮመን ዲፍረንስ ከዚህኛው ዋሉ በአንድ ይቀንሳል ማለት ነው። ስለዚህ ኤ20 ኢዝ ኢኳልስ ቱ ይሄ ስንት ነው ያገኘነው? 12 ፕላስ 90 ታይምስ ዲ ስንት ነው? 5 ነው ማለት ነው። ስለዚህ ኤ20 ኢዝ ኢኳልስ ቱ ይሄኛው ስንት ነው? 12 ፕላስ ይሄኛው ስንት ይመጣል ሲባዛ 95 ይመጣል እና ኤ20 ኢዝ ኢኳልስ ቱ 12 ፕላስ 95 ስንት ይሆናል? 107 ይሆናል ማለት ነው። 107 ይሆናል ማለት ነው። ስለዚህ ዋሉአችን ስንት ነው? ስንት ይመጣል? ስንት ነው ዋሉ? መልሱ ይኸው 107 ይሆናል ማለት ነው። የመጀመሪያ ጥያቄያችን ነው። እሺ 10ኛ ጥያቄ ላይ ስንመጣ u is equals to I minus k plus 2k and v 2i plus k minus k then the area of parabola formed between the two base vectors። ስለዚህ ክሮስ ፕሮዳክት የምንሰራው ክሮስ ፕሮዳክት ስለምንሰራ ስለዚህ ኤሪያ ማለት ሌንግዝ ታይምስ ቪድስ ነው ተሰጥቶናል። እነዚህ u እና v የሚባሉ ዋሉ ተሰጥቶናል። ስለዚህ ክሮስ ፕሮዳክት በሚሰራበት ጊዜ ዳይሜንሽን ኦፍ ስፔስ 3 በሚሆንበት ጊዜ እንዴት አድርገን እንደምንሰራ አሳያቸዋለሁ። ስለዚህ ዳይሜንሽን ኦፍ 3 በሚሆንበት ጊዜ የሚሰራው የምንሰራው አይ ጄ ኬ እና ኤ ቢ ሲ ኤክስ ዋይ ዘድ በሚሆንበት ጊዜ እቺኛውን ፎርሙላ አላት የራሱን የቻለች። ስለዚህ ክሮስ እያደረግን ነው የሚሰራው። ስለዚህ ዋይ ሲ ማይነስ ቢ ዘድ ታይምስ አይ ማይነስ ጄን ለማግኘት ማለት ነው። ለማግኘት እነዚህን እናባዛለን። ስለዚህ ኤክስ ሲ ማይነስ ኤ ዘድ ጄ ከዛ ፕላስ ኬን ለማግኘት እቺኛውን ኬን ለማግኘት ኤክስ ፒ ማይነስ ኤ ዋይ ብለን ኬን እናገኛለን ማለት ነው።
ማለት ነው። በዚህ ዋልቭ መሰረት እንሰራለን እና በዚህ እችኛው ፎርሙላ አስገብታችሁ ስትሰሩ ይሄኛው 10ኛ ጥያቄ እችኛው አሁን ያሳየችው ፎርሙላ ተጠቅማችሁ ስትሰሩ የሚመጣው ዋልቭ ምንድን ነው? የሚመጣው ዋልቭ ማይነስ አይ ፕላስ 5j ፕላስ 3k እና የዚህ ማግኒትድ ስንሰራ የዚህን u ታይምስ v ማግኒትድ ስንሰራ ስንት ነው የሚሆነው? 1 ሲደመር 5 25 ሲደመር 9 ይሆናል ማለት ነው። ስለዚህ አጠቃላይ ስንት ነው የሚሆነው? 35 ኦፍ ማግኒትድ ሆኖ እናገኝ። ስለዚህ the correct answer ምንድነው? the correct answer D 35። ምክንያቱም ራዲካል 35 ከራዲካል አይወጣም፣ ኮምፕሌክስ ነምበር ሆኖ ነው የሚወጣው እና በዚህ ኬዝ እንደዛ ይሆናል። እሺ 11ኛ ጥያቄ the equation of a line with slope 2 and the tangent to curve y plus 2x minus 3 is equals to 0። ስለዚህ equation of line slope ስለዚህ ምንድን ነው የሚፈልግ የተባለው? equation of line ፈልጉ ነው የተባለው። ስለዚህ በ11ኛ ክፍል ላይ ደሪቬሽን 12ኛ ክፍል ላይ ደሪቬሽን ላይ እንደተመለከትነው አንድ ቲዮሪ አለ። derivation of the equation is equals to ስሎፕ ከስሎፕ ጋር ደሪቬት የምናደርገው ደሪቬት አድርገን አግኝተን ዋልቭ አስገብተን ከዛን የምናገኘው ውጤትና ስሎፓችን እኩል ነው የሚል አንድ ቲዮሪ እንዳለን እሱን እናስባለን። ስለዚህ ከዛ ቲዮሪ ተነስተን ምን እናደርጋለን? መጀመሪያ ምንድነው የምናደርገው? እንሰራለን። ምኑን? ደሪቬሽኑን እንሰራለን ማለት ነው። እና ደሪቬሽኑን ሰርተን እሺ ደሪቬሽኑን እንስራ። የ11ኛ ጥያቄ ማለት ነው። ደሪቬሽን 11ኛ ጥያቄ ደሪቬሽኑን ስንሰራ ማነው እኩል ስናደርገው ማለት ነው። መጀመሪያ እችኛውን y equals to ወይንም y plus 2 over x minus 3 is equals to 0 ትላለች። የዚህን ደሪቬሽን ለመስራት y is equals to ብለን እቺን ወደዛ እናሻግራለን። minus 2 over x minus 3 ስለዚህ ይሄንን ደሪቬት ስናደርግ ምንድነው የሚመጣልን? 2 radical x minus 3 the power of 2 ፈርስት ደሪቫቲቭ ይሄንን እናገኛለን። ማለት ነው። እና ይሄንን ፈርስት ደሪቫቲቭ ካገኘን በኋላ ፈርስት ደሪቫቲቭዋን ስንት አገኘን? ፈርስት ደሪቫቲቭዋን ስናገኘን 2 over x minus 3 the power of 2 እና 12ኛ ክፍል ላይ ደሪቬቲቭ ላይ እንዳለ ነው አንድ ኢኩዌሽን ደሪቫቲቭ አድርገን የምናገኘው እና የሱ ስሎፕ እኩል ነው ስለተባለ ስሎፑ ስንት ነው የተሰጠን? 2 ነው የተሰጠን። አየህ 2 ነው የተሰጠን። ስለዚህ እነዚህን አሁን ሚናቸውን እንጫወታለን። 2 over x minus 3 the power of 2 is equals to 2 ከዛም 2 over x minus 3 the power of 2 is equals to 2 እቺኛውን ክሮስ እናደርጋለን። 2 is equals to 2 times x cube minus 6x plus 9 ይሆናል። 2 is equals to 2x square minus 12x plus 18 ይሆናል። እቺኛው ወደዛ ስናሸጋግራት 2x square minus 12x እቺኛው ደግሞ ፕላስ 16 ትሆናለች። ከዛም በኋላ 2x square is equal minus 12x plus 16 is equal 0 በሁለት እናካፍል።
በሁለት ስናካፍለው ይሄ ኤክስ ስኩዌር ማይነስ 6x ፕላስ 8 ይሆናል እና ይሄኛው ኤክስ ስኩዌር ማይነስ 6x ፕላስ 8 ስንት ቫልዩ ይመጣል? ኤክስ ፕላስ 2 እና ኤክስ ማይነስ 4 የተባሉ ቫልዩዎችን እናገኛለን። ከዛ አሁን እየሄድን ያለነው ለምንድን ነው? ፋይንድ ዘ ኢኩዌሽን ኦፍ ታንጀንት ላይን እየፈለግን። ስለዚህ ምንድን ነው እያደረግን ያለነው? ፋይንድ ዘ ኢኩዌሽን ኦፍ ታንጀንት ላይን ነው የምንፈልገው። ስለዚህ ላይን ነው የምንፈልገው። ፋይንድ ዘ ኢኩዌሽን ኦፍ ታንጀንት ላይን ነው የምንፈልገው። ምንድን ነው ያገኘነው? አሁን የቱ ጋር የቆምነው? ኤክስ ዋናችን ስንት ነው? -2 ኤክስ ቱዋችን ደግሞ ስንት ነው? +4 ነው ያገኘነው። ይህንን ዋሉ ወስደን ሁለቱንም ዋሉ ወስደን እየከተትን እየሰራን እናያለን ማለት ነው። ስለዚህ እየከተትን እንሰራለን። እናደርጋለን ቅድም የተሰጠን ቫልቭ አለ እና እችኛውን እንሰራለን። እችኛውን ከተን ምናርግ እስቲ y ማይነስ y1 ኢኳልስ ቱ mx ማይነስ x1 እና x1 ባገባን ቦታ y1 እናገኛለን ማለት ነው። ስለዚህ በኢኩዌሽኑ ላይ እሺ ምንድነው የምናገኘው? ቅድም እንዳልኳችሁ ኤክስ ዋናችን ስንት ነው? 2 አግኝተናል። ስለዚህ ዋይ ደሪቫቲቭ 2 አስገብተን ማለት ነው። ዋይ ደሪቫቲቭ እቺኛው ኤክስ ዋን ናት፣ እቺኛው ዋን የምትሆነው በኋላ ማለት ነው። እና 2 the power of x minus 3 ቦታ ላይ the power of 3 እናስገባለን። ስለዚህ 2 እናስገባ እዚህ ጋር 1 ይሆናል። ይሄኛው ደግሞ መጨረሻ ላይ 2 ይሆናል። ስለዚህ ዋይ ዋናችን ስንት ነው? 2 ይሆናል ማለት ነው። ኤክስ ቱዋችን 4 ነው። ዋይ 4 ዋይ 2 ይሆናል እና 2 ኤክስ ማይነስ ማነው እዚህ ጋር 4 ትገባለች፣ እዚህም 2 ነው የምትገባው 3 ይሆናል። ይሄ ስኩዌር ስናደርግ ምን ይሆናል? ይሄኛው ቅድም እሺ እቺኛውስ ምንድን ነው የምትሆነው? -2 ትሆናለች እና ዋይ 2 ብለን እንወስዳለን እና ኢኩዌሽኑ ላይ እናስገባ። ኢኩዌሽኑ ላይ ስናስገባ y is equals to y1 minus mx minus x1 ይሆናል። ስለዚህ እናስገባ y1አችን ስንት ነው? -2 is equals to m-አችን ስንት ነው? 2 ነው። x አለ x1አችን ስንት ነው? 2 ነው -2 ከዛ በኋላ y -2 2x -2 ስለዚህ y -2 2x -4 እና y is equals to 2x -4 plus 2 ስለዚህ y is equals to ምን ይመጣል? 2x -2 ይመጣል። በሁለተኛው ሲሰሩ እዚህ ውስጥ ያለው ዋሉ አይመጣ። ስለዚህ መልሳችን ቢ ይሆናል። መልሳችን ምን ይሆናል? መልሳችን ቢ ይሆናል ማለት ነው። ቢ ላይ ያለችዋ ትሆናለች ማለት ነው። እንደዛ አድርጋችሁ እናንተ ሰፋ አድርጋችሁ እያያችሁ ትሄዱ መልካም ይመስለኛል። ወደ አራተኛ ጥያቄ እንለፍኛው። ወደ አራተኛ ጥያቄ አልፈን ይሄ ኢንተግሬሽን ነው። ኢንተግሬሽን ፓርትም ይመጣል። በጣም ኮንሰንትሬት ናችሁ ማንበብ አለባችሁ። እቺኛውን ደሪቬቲቭ ስናደርግ አሁን እኔ ብዙም ደሪቫቲቭን ብቻ ነው ነግሬያችሁ ነው የማልፈው እና ይሄ ፋንዳሜንታል ቲረም ኦፍ ኢንተግራል ነው። ስለዚህ ፋንዳሜንታል ቲረም ኦፍ ኢንተግራል ላይ እንዴት አድርጎ ቁጥሮች ሲሰጡ ለምሳሌ ዋና ኢ ነው የተሰጠው እንዴት አድርገን እንደምንሰራ እዚህ ጋር 12 ክፍል ላይ ዩኒት 5 ላይ አለ። በጣም ገብታችሁ ይሄኛው ደሪቬቲቭ ስናደርግ ኢንተግሬሽን ኦፍ ላን ኦፍ ኤክስ ዲኤክስ ማነው ኢንተግራል ስናደርገው ምን ይሰጠናል? ኤክስ ላን ኦፍ ኤክስ ነው የሚሰጠን። ስለዚህ የተሰጠን ዋልዩዎች ዋና ኢ ነው። ስለዚህ
ከዋን እስከ ኢ ሄዷል ስለተባለን አሁን ስንሰራ መጀመሪያ ማንን እንወስዳለን? ኢን እናስገባለን። ኤክሳችን ኢ እና ኤክሳችን ዋን አድርገን ነው የምንጠቀመው ማለት። ስለዚህ መጀመሪያ ኢን ከላይ ስለሚጀምር ከላይ ኢን እናስገባለን ኤክስ ቦታ ኢ ላን ኦፍ ኢ ላን ኢ ማይነስ ዋን ላይን ዋን ይሆናል ማለት እንደዚህ ነው የሚሆን ማለት ነው። ከዛ በኋላ እችኛውን በጣም እንድትታያችሁ ኢ ማን ነው ኢ ላን ኦፍ ኢ ማይነስ ላን ኦፍ ዋን። ስለዚህ ኢ ላን ኦፍ ይሄ ምንድን ነው? ላን ኦፍ ኢ ማለት ዋን ማለት ነው። ስለዚህ ምን ይቀራል? ኢ ይቀራል ማይነስ ላን ኦፍ ዋን ማለት ዜሮ ማለት ነው። ስለዚህ ኢ ማይነስ ዜሮ ምንድን ነው የሚቀረው? ኢ ብቻ ይቀራል። ስለዚህ the correct answer is D። the correct answer is D ኢ ብቻ ሆኖ ይቀራልናል ማለት ነው። እሱን ደሪቫቲቮችን እናንተ እነዚህ ሳብስቲቱሽን ባይ ኢንተግሬሽን ባይ ሳብስቲቱሽን ባይ ፓርቲሽን ምናምን የሚሉትን እነዚህ ነገሮችን በጣም ዲቴል ማየት አለባችሁ ማለት ነው። 13ኛ ጥያቄ 13ኛ ጥያቄ ምንድን ነው የሚመለከተው? ሊሚቴሽን ነው። ሊሚቴሽን ነው የሚያወራው። 13ኛ ጥያቄ ሊሚቴሽን ነው የሚያወራው። እችን ኤክስ ጎስ ቱ 0 አንድ ራዲካል 1 ፕላስ ኤክስ ማይነስ 1 ኢዝ ኢኳልስ ቱ ኤክስ። ይሄ ራሽናላይዜሽን አድርገን የምንሰራው ነው። ስለዚህ ደሪቬሽንንም አጥኑ በጣም አድርጋችሁ ዲቴል አድርጋችሁ እችን እኔን ሰርቼ ብቻ ነው ማለፈው። እናንተ ኮንሰፕቱን ለመያዝ ሞክሩ። ኮንሰፕቱን ለመያዝ ብትሞክሩ መልካም ይሆናል። እሺ እንስራ ኢንቴግሬሽን ኢንቴግሬሽን ላይ ማነው ሊሚቴሽን ላይ ሊም ኤክስ ጎስ ቱ 0 አንደር ራዲካል 1 ፕላስ ኤክስ ማይነስ 1 ኦቨር ኤክስ ነው የተሰጠው። ስለዚህ ራሽናላይዝ ከላይኛውን ራሽናላይዝ የምናደርገው 1 ፕላስ ኤክስ ማይነስ 1 ታይምስ 1 ፕላስ ኤክስ ይህን ታውቃላችሁ ድሮ 12ኛ ክፍል ላይ እና 1 ፕላስ ኤክስ ፕላስ 1 በዚህ ኤክስ አለን ታይምስ ነው የሚሆነው። ይሄን ስናባዛ ስንት ነው የሚሰጠን? ይሄ በራሱ ሲባዛ 1 ፕላስ ኤክስ ይሰጠናል። 1 ፕላስ ኤክስ ይሰጠናል። ይሄ 1 ፕላስ ኤክስ ታይምስ ኤክስ 1 ፕላስ ኤክስ በዚህ ማይነስ አለ። ስለዚህ ይጠፋፋሉ። ማይነስ ታይምስ ማይነስ 1 ብቻ ይቀራልናል። ከታች ደግሞ ኤክስ ከዛ አንደር ራዲካል 1 ፕላስ ኤክስ ብራኬት ውስጥ ማለት ነው ፕላስ 1 ብራኬቱን እንዘጋለን ማለት ነው። ብራኬቱን አልተመቸኝም ለመጻፍ እና እችኛዋ በዚህ ትጠፋለች። የሚቀረን ምንድን ነው? ኤክስ ኦቨር ኤክስ ታይምስ 1 ፕላስ ኤክስ ፕላስ 1 ይቀራል። እችኛው በዚህ ስጠፋ 1 ኦቨር 1 ፕላስ ኤክስ ፕላስ 1 ይቀረናል። ስለዚህ 1 ኦቨር 1 ፕላስ ኤክስ ፕላስ ኤክስ። ስለዚህ ሊማችን ኤክስ ወዴት ነው የሚሄደው ብለዋል? ወደ 0 ነው የሚሄደው። ስንከተው 1 ኦቨር እዚህ ስንከት 1 ፕላስ 0 ፕላስ ምንድን ነው የሚመጣው? እዚህ ምን ነው የሚመጣው? እዚህ ምን ይሰጠናል? ይሄኛው 1 ነው ኤክስ አይደለም 1። ስለዚህ 1 ይሆናል። ስለዚህ 1 ፕላስ 0 0 1 ፕላስ 0 ኢዝ 1። ስለዚህ አንድ ራዲካል 1 ስንት ነው የሚሰጠው? 1 ኦቨር 1 ፕላስ 1 እና መልሳችን 1 ኦቨር 2 ይሆናል። ስለዚህ the correct answer is 1 over 2 ይሆናል ማለት ነው። እቺን በጣም አድርጋችሁ እናንተ ሰፋ አድርጋችሁ ለማየት ሞክሩ እና እቺኛው ከሊሚቴሽን ነው የመጣችው። ሊሚቴሽን 12ኛ ክፍል ሊስት አፐር ባውንድ እና ግሬተስት ሎወር ባውንድ ምን እንደሆነ በጣም እዩ። በተለይ 2015 ኤግዛም ላይ ራሱ መጥቶ ነበር። የ2015 ኤግዛም ላይ ራሱ መጥቶ ነበር ይህኛው ጥያቄ። ስለዚህ ሊስት አፐር ባውንድ እና ግሬተስት አፐር ባውንዱ ፈልጉ የሚል ጥያቄ አሁንም ስለማታጡ ትኩረት ሰጥታችሁ መስራት አለባችሁ።
14ኛ ጥያቄ እናያለን ማለት ነው። 14ኛ ጥያቄ ሊስት አፐር ባውንድ እና ግሬተስት ሎወር ባውንድ ኦፍ ሲኩዌንስ እንፈልጋለን ሪስፔክቲቭሊ ይላል። ስለዚህ መጀመሪያ ሊስት አፐር ባውንድ መፈለግ አለብን። ሪስፔክቲቭሊ ስለሚል መጠንቀቅ አለብን። ሊስት አፐር ባውንድ እና ግሬተስት ሎወር ባውንድ ነው የምንፈልገው። ስለዚህ ሊስት አፐር ባውንድ እቺን አይተን ራሱ መመለስ እንችላለን ማለት ነው። አይተን ራሱ ከቁጥሩ ውስጥ ሊስት አፐር ባውንድ ማን እንደሆነ ሊስት አፐር ባውንድ አሁን አይተን እንመለስ ከተባለ 3/2 ነው። 3/2 ሊስት አፐር ባውንድ ነው። እንዲህ ይታወቃል ሊስት አፐር ባውንድ። እሺ ግን ሞር ፎርማቲክ ለማድረግ this the sequence can be written as the sequence can be written as 3 plus 2 over 2n plus 1 እንደዚህ ነው የተጻፈው። ይሄንን ሲኩዌንስ በራሳችን ፎርማቲክ እንጻፍ እንበል እስቲ። በራሳችን ፎርማቲክ ስንጽፍ 3/2 plus 1 2n plus 1 ብለን መጻፍ ትችላለን። ይሄም the same as ምንም ልዩነት የለውም። ስለዚህ ምንም ልዩነት የለውም እና 3/2 ሲደመር 1/2n plus 1 እና as n approaches the infinity እናችን አፕሮች እያደረገ ወደ ኢንፊኒቲ የሚሄድ ከሆነ በጣም ወደ ትልቅ ቁጥር በሚሄድበት ጊዜ 1/2n plus 1 ወዴት ይሄዳል? ወደ 0 ይሄዳል። ወደ 0 ይጠጋል። 1/2n plus 1 ወደ 0 በሚጠጋበት ጊዜ ማን ይቀራል? 3/2። ስለዚህ ሊስት አፐር አፐር ባውንዳችን ማን ነው የሚሆነው? ሊስት አፐር ባውንዳችን 3/2 ይሆናል ማለት 3/2 ሊስት አፐር ባውንድ ይሆናል። ስለዚህ ሊስት አፐር ባውንዳችን እንደዚህ ካገኘን ግሬተስት ሎወር ባውንዱ እንዴት ነው የምናገኘው? ስለዚህ ግሬተስቱን እንዴት ነው የምናገኘው ካልን ዘ ሚኒመም ዋል ኦፍ ሲኩዌንስ ዘ ሚኒመም ዋል ኦከርስ። ለምሳሌ ሚኒመም ቫል ቅድም ልስጠነው 3/2 ፕላስ ምንድን ነው የሰጠነው? 1/2n plus 1 ከሰጠን 3/2 ሲደመር 1/2n plus 1 ኤናችን 0 በሚሆንበት ጊዜ ምን ይሆናል? 3/2 plus 1/2 times 0 plus 1 የዚህ ጊዜ ምን ይሆናል? 3/2 plus 1 ይሆናል። ስለዚህ 1 ይሆናል 3/2 plus 1 ስንት ይሆናል? 3/2 plus 2 ይሆናል። ስለዚህ 5/2 ይሆናል። ስለዚህ ማነው ምን ይሆናል? 5/3 ይሆናል። 3 ነው ለካ እቺኛው የተሳሳተው 3 ናት እና 5/3 ይሆናል። ከታች ይደመራል ፕላስ 1 ስለዚህ 5/3 እቺን ይሆናል እና ግሬተስት ሎወር ባውንዳችን ላይ ግሬተስት ሎወር ባውንድ 5/3 ስለዚህ ሊስት አፐር ባውንዳችን ደግሞ 3/2 the correct answer is D because respectively ሊስት ሎወር ባውንዱ 3/2 ነው። ግሬተስት አፐር ባውንዱ ደግሞ 5/3 ይሆናል ማለት ነው። ወደ ቀጣዩ ወደ 12ኛ ጥያቄ ስናልፍ 12ኛ ጥያቄ ላይ if gx is equals to the power of 2x then g of x is equals to minus line of 5 easy ይላል። ስለዚህ እቺን እኩል አድርገን እንሰራታለን። እኩል አድርገን ስንሰራ the power of 2x is equals to minus line of 5 both used natural ሎጋሪዝም በሁለቱም ቦታ ናቹራል ሎጋሪዝም እንጠቀማለን። the power of 2x equals to minus ln of 5 ላይ በዚህ ቦታ ln of
e the power of 2x minus ln of the bracket minus ln of 5 እንጠቀማለን። ስለዚህ ይችኛው ላይን ኦፍ ኢ ማለት ይችኛው ትጣፋለች በዚህኛው ስለሚጣፋ 2 ኦፍ ኤክስ ብቻ ይቀራል። ይሄኛ ደግሞ እንዲህ ይሆናል ማለት ነው። ስለዚህ ላን ኦፍ ማይነስ ላን ኦፍ 5 ይሆናል። ይችኛው ኦቨር 2 እናደርጋታለን። ቦታ ስለማይበቃን አጠፋለሁ። ኤክስ is equals to ስንት ነው የሚመጣው? ላን ኦፍ ማይነስ ላን ኦፍ 5 is equals to ምን 2 ይመጣል። እና ባክቱ ጂ ኦፍ ኤክስ ላይ ከተን እንሰራለን። አሁን ማለት ነው ጂ ኦፍ ኤክስ ቀደም ያገኘ ነው ዘን ጂ ኦፍ ኤክስ ነው። አሁን ለምሳሌ ዘን ጂ ኦፍ ኤክስ is equals to ማይነስ ላይን ኦፍ 5 is ብሏል። ስለዚህ አግኝተናል አይደል? የኤክሱ ዋል ስላገኘ በጂ ኦፍ ኤክስ ቅድም በተሰጠን ዋልብ ላይ ኢ ዘ ፓወር ኦፍ 2x እዚህ ችጋ ይሄንን ዋልብ እንከታለን። ይሄ ያገኘነውን ዋልብ እንከትና እንሰራለን እና ጂ ኦፍ ኤክስ is equals to ኢ ዘ ፓወር ኦፍ 2x ያገኘነው ዋልብ ስንት ነው? ኢ ዘ ፓወር ኦፍ 2 ላን ኦፍ ማይነስ ላይን 5 እዚህ ማይነስ አለች ኦቨር 2 ይሆናል። ይሄ በዚህ ይጠፋል። ኢ ዘ ፓወር ኦፍ ላን ይሄኛውም ከዛ ማይነስ ላን ኦፍ 5 ይሆናል። ይሄ ይጣፋል። የሚቀረው ማይነስ ላን ኦፍ 5 ነው። ይህ ማለት ደግሞ ማይነስ 1 ኦቨር 25 ይመጣል። ሰርታችሁ እናንተ ድረሱበት። ስለዚህ the correct answer is minus 1 over 25 ይሆናል ማለት ነው። ከዛ እቺኛውን ላይን ሴግመንቷን እንሰራለን። እቺኛውን አሳያችኋለሁ እንዴት ነው የሚሰራው። find given ተሰጥቶናል given p minus 3,3 and q 7,8 then the coordinate of the point are on the line segment pq which with the ratio of pr rq 2/3 is ይላል። ስለዚህ ኮኦርዲኔት ኦፍ ዘ ፖይንት አርን እንፈልጋለን። ይት በላይን ሴግመንቱ ላይ ወይንም ፒኪው በሚባል ላይን ሴግመንት ላይ ሬሾ ደግሞ 2/3 በተሰጠው ላይ እንፈልጋለን። ስለዚህ ፎርሙላውን ልጻፍላችሁ። ፎርሙላው የላይን ሴግመንቱ የራሱን ዘ ፎርሙላ ፎር ዲቫይዲንግ ኤ ፖይንት ወይንም ዲቫይዲንግ ሴግመንት ኢን ዘ ሬሾ ኤ ኦቨር ቢ ቢሰጠን እንዴት ነው የምንሰራው? ኤ ኦቨር ቢ ቢሰጠን እንዴት ነው የምንሰራው? ኤክስ 2 ማይነስ ኤክስ 1 ኦቨር ኤ ፕላስ ቢ ፎርሙላ ማለት ነው። የላይን ሴግመንት ፎርሙላ እዚህ ጋር እስቱ ኮማ ማነው ፕላስ ኤክስ 1 ኮማ ዋይ 2 ማይነስ ዋይ 1 ኦቨር ኤ ፕላስ ቢ ፕላስ ዋይ 1 በዚህ ፎርሙላ መሰረት ነው ይሄንን ፖይንት ኦፍ አርን አሁን ምንፈልገው እዚህ ፖይንት ኦፍ አርን አሁን ምንፈልገው በዚህ ፎርሙላ ማለት ነው። ስለዚህ የተሰጠን ዋልው አለ ስንት ኤያችን ስንት ነው? 2 ነው። ቢያችን ስንት ነው? 3 ነው። ፒያችን ውስጥ ተሰጥቶናል ዋልዎች -3,3 እና ጂ ውስጥ ተሰጥቶናል 7,8 ተሰጥቶናል። ስለዚህ የኛው ማን x1 y1 x2 y2 ዶንት ፎርጌት በዛ ፎርሙላ ብቻ ከቶ መስራት ፎርሙላውን እናምጣ። አሁን x2 minus x1 ኦቨር a plus b plus x1 ኮማ y2 minus y1 ኦቨር a plus b plus y1 ይሆናል። ከዛም በኋላ x2ችን ስንት ነው? 7 ሲቀነስ x1ችን ስንት ነው? -3 is equals to ኦቨር a ስንት ነው? 2 ሲደመር 3 ሲደመር y x1ችን ስንት ነው? x1ችን -3 ነው። አያችሁ ኮማ
ዋይቷችን ስንት ነው? 8 ሲቀነስ ዋይ ዋናችን ስንት ነው? 3/5 ኮማ ሲደመር ስንት ዋይ ዋናችን ስንት ነው? ዋይ ዋናችን ስንት ነው? 3 ይሆናል። ከዛ በኋላ ይሄኛው ስንት ይሆናል? 10 ሲቀነስ 3 10 ሲካፈል መጀመሪያ ማለት ነው ለ2 ሲቀነስ 3 ኮማ 5 ሲካፈል ለ5 ሲደመር 3 ይሄኛው ስንት ይመጣል? 10 ሲካፈል ለ2 5 ሲቀነስ 3 ስንት? 5 ሲቀነስ 3 ስንት ይመጣል? 2 ይመጣል ኮማ ይሄኛውስ 4 ይመጣል። 2.4 አለ 2.4 የለንም። ከዚህ ይመጣልን ምንድነው? 2.4 ነው። ስለዚህ 2 ስለሌለ መልሳችን ኢ ነን ይሆናል ማለት ነው። መልሳችን ኢ ነን ይሆናል። ለዛሬ የነበረን ጊዜ ይህን ይመስላል። ቪዲዮን ሙሉን አይታችሁ ለሌሎችም ሼር እንድታደርጉ እንጠይቃችኋለን። በሌላ ፓርት እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ቻው